እንዳይፈረድባችሁ አትፍረዱ እንችላለን። ፍትሃዊ ፍርድ ደግሞ ከእግዚአብሔር ፍትሃዊ ፍርድ የምናገኘው ከእግዚአብሔር ነው። እግዚአብሔር ዳኝነቱ የማይታበል ድሃ ተበደለ ፍርድ ተጓደለ ብሎ ቀና የሆነ ፍርድ የሚፈርድ እንደሌሎቹ ነገስታት ድሃ ተበደለ ፍርድ ተጓደለ ብለው የማይፈርዱ ዝም የሚሉ በገንዘብ በሀብት የሚታለሉ በብዙ አዝማናት በአብዞ ገርላት ይላል እግዚአብሔር። ብዙ አዝማናትን ይህ ሰው እኮ ነባር ነው ቆይቷል፣ ይህ ሰው በጣም ብዙ ስለቆየ ይህን ነገር አይሆንም በሱ እንደዚህ አይፈጽም በመርከብ ቢያወጣ ሌላውን ህዝብ ሁሉ በንፍር ውሃ ይገድል። እግዚአብሔር ግን ምንድነው ምሕረቱ ለዘላለም። ለምን? ቅን አዳኝ ቅን ፈራጅ ስለሆነ ማለት ነው። በተሳፋሪዎች የተሞላ አንድ መኪና አለ እና በጣም ትልቅ አውቶቡስ ነው። ያ አውቶቡስ እያረገ ከሰዓታት በኋላ መብረቅ ነጎድጓድ ይጥል ጀመረ። ህዝቡ ሁሉ ተጨነቀ። ካሁን ሞትን ካሁን መብረቁ መታን እያሉ መጨነቅ ጀመሩ። በኋላ እንዲህ እያለ የመጨረሻው ተሳፋሪ ያደረሰ በቃ እሱ ነው። እንግዲህ ሁላችንም ነክተን ተመልሰናል፣ ምንም አልሆንም። ስለዚህ እሱ ነው በደለኛው፣ እሱ ነው ኃጢያተኛው ብለው ምን አሉ? ፈረጁበት። እንደሚሞት እያወቁ እያዩት እንዲሞት ምን አሉት? ላኩት ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም ላጠይቁ አካላት በስም በአካል በግብር በእውነታ ሶስት ብልም በእግዚአብሔርነት ዓለምን በመፍጠር በክብር በቅድምና አንድ በሆነ በእግዚአብሔር በአምላካችን ስም እያመንኩ ረድኤተ እግዚአብሔርን አጋዥ በማድረግ ጀምራለሁ። እንደምን እስከዚህን ሰዓት ደረሳችሁ? አሜን። እግዚአብሔር ስሙ ዛሬም ዘወትርም በፍጡራኑ አንደበት የተመሰገነና የተወደሰ ይሁን። እመቤታችን ቅድስት ድንግል ማርያም ንጽሕተ ንጹሐን አቁራሪተ መዓልት ምራገ ጸሎት የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት፣ ቅዱሳን አንስት ሁሉም እንደየማረጋቸው እንደየክብራቸው የተመሰገኑና የተወደሱ ይሁኑ። መርሐ ግብራችንን ዛሬ የምንነጋገርበት ርዕስ አትፍረድ በሚል ነው። ይህም ከመጽሐፍ ቅዱስ ኃይለ ቃል እንደተለመደው አንስተን እንነጋገራለን። የማቴዎስ ወንጌል ምዕራፍ 7 ከቁጥር 1 ላይ ያለውን እናያለን። እንዳይፈረድባችሁ አትፍረዱ። ማቴዎስ ምዕራፍ 7 ከቁጥር 1 እንዳይፈረድባችሁ ምን አትበሉ? አትፍረዱ። እና አትፍረድ በሚል ርዕስ ነው። በዚህም ላይ የመጨረሻው ተሳፋሪ የሚለውን ታሪክ አንስተን በዛው እንነጋገራለን። የትምህርታችን ዓላማ የሚሆነው የማይገባ ፍርድ መፍረድ እንደሌለብን፣ የጻድቅ ሰው መኖር ደግሞ ለብዙዎች መዳን ጥቅም እንደሆነ ሰፋ አድርገን እንመለከታለን ማለት ነው። ፍርድ ማለት በመጀመሪያ ምንድነው? ፍርድ ማለት አንድ ሰው ወይም አንድ ጉዳይ እውነትና ፍትህ መሰረት አድርጎ መመርመርና ውሳኔ መስጠት ነው። ያንን ነገር ፍትሃዊ በሆነ መልኩ እውነትን አካቶ ያንን ነገር መመርመር ምን ይሆናል? ፍርድ ይባላል። መወሰን ውሳኔ መስጠት ፍርድ ይባላል። እግዚአብሔር የእውነት ፍርድን ፍረዱ እንጂ ለሰው ፊት በማዳላት አትፍረዱ፣ የእውነት ፍርድን ፍረዱ እንጂ ለሰው ፊት በማዳላት አትፍረዱ ይላል። ፍትሃዊ ፍርድ እና የተሳሳተ ፍርድ ወይም ደግሞ ፍትሃዊ ያልሆነ ፍርድ ብለን በሁለት እንከፍለዋለን። ፍትሃዊ ያልሆነ ፍርድ የምንላቸው አሁን አላውያን ነገስታት ለምሳሌ በብዛት በታሪኩ በነ ዲዮቅልጥያኖስ መክሲሚያኖስ ጊዜ የነበሩት እነዚህ ነገስታት ማለት ነው ያልሆነ ክርስቲያኖች ላይ ያልሆኑ ፍርዶችን ሲፈርዱ ነበር። ያልሆኑችን ክዋኖችን ሲከውኑ ነበር። ተገቢ ያልሆነ ፍርድ እየፈረዱ ምን ይላሉ? ይቀጡ ነበር ማለት ነው። ምን ፍትሃዊ ነገር ሳያሰላስሉ እግዚአብሔር አምላካችን ቸር ዳኛ፣ ቸር እረኛ፣ የነገስታት ንጉስ አልፋና ኦሜጋ መሆኑን የሚረዱትን ሰማዕታት የሚረዱትን ቅዱሳን እነሱ ግን እግዚአብሔር እንዳይደለም ጣዖት ትልቅ እንደሆነ ያምኑ ነበር ማለት ነው። እና በዛ ምክንያት ፍርዳቸውም የተሳሳተ ነበር ማለት ነው ከእግዚአብሔር እይታ ውጪ በመሆናቸው። ስለዚህ ፍትሃዊ ያልሆነ ፍርድ በዚህ መመልከት እንችላለን። ፍትሃዊ ፍርድ ደግሞ ከእግዚአብሔር ፍትሃዊ ፍርድ የምናገኘው ከእግዚአብሔር ነው። እግዚአብሔር ዳኝነቱ የማይታበል ድሃ ተበደለ ፍርድ ተጓደለ ብሎ ቀና የሆነ ፍርድ የሚፈርድ እንደሌሎቹ ነገስታት ድሃ ተበደለ ፍርድ ተጓደለ ብለው የማይፈርዱ ዝም የሚሉ በገንዘብ በሀብት የሚታለሉ አሉ። የሰው መልክ ውበት አይተው ይህ ሰውማ የተደላደለ ነው፣ ይህማ ሰው አያጠፋም፣ ይህ ሰው ነው ኮሳሳ የለበሰው፣ እሱ ነው የሚበድለው፣
እሱ ነው የተቸገረው። ያንን ዕቃ የሚያነሳው እሱ ነው። ያንን ስህተት የሚፈጽመው እሱ ነው። ሰውን ባለባበሱ ገምተን የምንፈርደው ፍርዶች አሉ ማለት ነው። እግዚአብሔር በትርጓሜ ላይ ምን ይላል? በብዙ አዝማናት በአብዙ ገድላት ይላል። እግዚአብሔር ብዙ አዝማናትን ይህ ሰው እኮ ነባር ነው ቆይቷል፣ ይህ ሰው በጣም ብዙ ስለቆየ ይህን ነገር አይሆንም፣ በሱ እንደዚህ አይፈጸም። በአብዙ ገድላት ይሄ ብዙ ትሩፋትን ይሰራል፣ ብዙ ድርጊቶች፣ ብዙ ተጋድሏል፣ ለዚህ ድርጅት ይህን ሰርቷል፣ ይሄ ሰውዬ እንደዚህ አያደርግም ብለን ምን ኮንነዋለን ማለት። እግዚአብሔር ግን ዛሬም የመጣ ነገም የመጣ ምን ይላል? እኩል ይዳኛል፣ እኩል ይፈርዳል ማለት ነው። ያንን ነገር እኩል ያከናውናል ማለት ነው። ስለዚህ በብዙ አዝማናት በአብዙ ገድላት ተብሎ እግዚአብሔር ፍርድን የሚያጓድል አምላክ አይደለም ማለት ነው። ፍርድ ከሱ ናት። ፍርድ ከማን ዘንድ ነው? አሁን ብለናል፣ ከእግዚአብሔር ዘንድ ነው። በምድር ላይ ሊፈርድ ይመጣልና እርሱም ዓለምን በጽድቅ አሕዛብንም በቅንነት ይገዛል። መዝሙር 96 ከቁጥር 13 ላይ እንዲህ ብሎ ጽፏል ማለት ነው። ስለዚህ እግዚአብሔር የቅንነቱን መንገድ ሊፈርድ በጎን ነገር ሊናገር እንደመጣ ምን ብሏል መጽሐፍ ቅዱስ ላይ? በጎን ነገር ሊፈርድ ቅንነት ያለውን ነገር ያከናውን እግዚአብሔር እንደሚመጣ ተናግሯል ማለት ነው። ስለዚህ በጎ ነገር ፍርድ ከማን ዘንድ ነው ስንል ከእግዚአብሔር ዘንድ እንደሆነ እናያለን። ከሰው ዘንድ አይደለም ካለን ከሰው ዘንድ ነው። ሰውም ይፈርዳል። ሰው ግን የመጨረሻውን ፍርድ አይፈርድም። ሰው የትኛውን ፍርድ ይፈርዳል? ለምሳሌ ዳኛ ምን ይፈርዳል? ሰው ይገደል ይሰቀል ብሎ ሊፈርድ ይችላል። ይህንን ነገር ያድርግ ብሎ ሊፈርድ ይችላል። ግን ያ ነገር ሳይከናወን እግዚአብሔር ነፍሱን ይጠራት ይሆናል። ያ ነገር ሳይከናወን ፍርዱ ሳይሆን የመጨረሻው ፍርድ በማን ነው? በእግዚአብሔር። ለምሳሌ ባህራንን ማየት እንችላለን። ሰኔ 12 ላይ በድርሳነ ሚካኤል ላይ ታሪኩን በስፋት በስንክሳር ላይ በስፋት የምናገኘው ባህራን በጣም ረዘም ያለ ታሪክ ነው። ስንክሳር ላይ ያለ ተመልክታችሁ ቤታችሁ ማንበብ ትችላላችሁ። እና ባህራን ሲላክ ምንድነው ያ ሰው ሲልከው ምንድነው ይህ ሰው ትንቢት ስለተናገረበት ሀብቴን ይቀማኛል ንብረቴን ይወርሳል ብሎ ያሰበውን ሰው በደብዳቤ ሞቱን ደብዳቤ አሸክሞ ወዴት ላከው? ወደ ራሱ ቤት ላከው። ያ ደብዳቤ ግን ምን እንዲል ነው? እንዲገደል ያለውን ነገር ሙሉ በሞት እንዲገደል ነው ያ ደብዳቤ ተጻፈው። እግዚአብሔር ግን በመጨረሻ ምን አደረገ? ያንን ነገር ሰው ፈረደ አይደል? እግዚአብሔር ግን ያን የሞቱን ደብዳቤ ወደ ህይወት ደብዳቤ ምን አለው? ለወጠው ማለት ነው። ሰው ይፈርዳል አይፈርድም አይደል? ይፈርዳል። ግን የመጨረሻውን ፍርድ የቅንነቱን ፍርድ ሚዛናዊውን ፍርድ ማን ይፈርዳል? እግዚአብሔር። ሰውም ቢፈርድ የመጨረሻው ፍርድ ግን ከማን ነው? ዳግም ምጽአት ላይ ሁለት ስልጣን አለው አይደል? እግዚአብሔር አምላካችን ሁሩና ንኡ ሚል ንኡ እናንተ አባቴ ብሩካን ሁሩ ከኔ ወግዱ ብሎ የሚያሰናበታቸው። ስለዚህ ፍርድ ሁሉ ከማን ዘንድ ነው? ከእግዚአብሔር ነው። ሰውም ይፈርዳል፣ የቅንነት ሚዛናዊ ፍርድም ይፈርዳል። ግን ትልቁ ፍርድ ዳግም ምጽአቱ ላይ እግዚአብሔር አምላካችን እንደሚፈርድ ነው ማለት ነው። ምን ይላል በመዝሙር 135 ላይ? ብርቶቹን ነገስታት የገደለ የአሞራውያን ንጉስ ሲሆንን የባሳንን ንጉስ አግን ብለን በመዝሙረ ዳዊት መዝሙር 135 ላይ እናገኘዋለን ማለት ነው። ቅንነቱ ስለሆነ ነው። ብርቶቹን ነገስታት የገደለ ስንል ምሕረቱ ለዘላለም ነው እንላለን። ለምን? ቅን ፍርድ ነው። እግዚአብሔር ፈርዖንን በባህር ቢያሰጥም ሙሴን በባህር ቢያሻገር ኖህን በመርከብ ቢያወጣ ሌላውን ህዝብ ሁሉ በንፍር ውሃ ቢገድል እግዚአብሔር ግን ምንድነው? ምሕረቱ ለዘላለም። ለምን? ቅን አዳኝ ቅን ፈራጅ ስለሆነ ማለት ነው። በባህሪው ምን የለበትም? ስህተት የለበትም ማለት ነው። ሁሉን ማድረግ የሚችል ሁሉን የሚያከናውን ነው ማለት ነው። ቅድም ብለናል። ገድላትን ብዙ በመስራት አይደለም እግዚአብሔር የሚዳኝ እውነተኛና ቅን ፈራጅ ነው። እንደዚሁም ደግሞ ቸርነቱና ርህራሄው እንዳለ ሆኖ ማለት ነው። እግዚአብሔር አምላካችን ንጹህ ካልሆነ መፍረድ እንደሌለብን በትርጓሜ ወንጌል ላይ ያስቀምጧል። በማቴዎስ ወንጌል ምዕራፍ 7 ላይ እንዳይፈረድባቸው አትፍረዱ በሚለው ላይ ማንም ሰው ንጹህ ሳይሆን መፍረድ እንደሌለብን፣ ይህም ሲል ደግሞ ሹመት ሳይኖረው አንዳንድ ሰው በማይመለከት ሹመቱ ባልሆነ ስራው ባልሆነ ሁሉ ፍርድን ሲሰጥ ይገኛል ማለት ነው። እና እሱ ማድረግ እንደሌለብን ሁሉ ይናገራል ማለት ነው። ኢየሱስ ክርስቶስ በመዋዕለ ሥጋዌ በሚመላለስበት ወቅት ድንጋይ ይዘው ሊገሏት ያሰቡ ሰዎች ነበሩ። ከዛም በኋላ እነሱን ሰዎች ምን አላቸው? ከእናንተ ውስጥ ኃጢአት የሌለበት ሰው ቢኖር ምን ይበላት ይወገራት ብሎ ተናግሮ ነበር። ከዛም በኋላ ሁሉም አፍረው ምን አሉ? ተመለሱ ማለት ነው። እና ስለዚህ ማንም ሰው የዛ ሰው መኖር ለኛ ንጽህና ሊሆን ይችላል፣ የዛ ሰው መቆየት ለኛ መዳን ሊሆን ይችላል። ስለዚህ ማንም ሰው ላይ
በሐሰት መፍረድ እንደሌለብን ፍርድ ማዛባት እንደሌለብን እናያለን። አንድ ታሪክ አለ። በተሳፋሪዎች የተሞላ አንድ መኪና አለ እና በጣም ትልቅ አውቶቡስ ነው። ያ አውቶቡስ እያረገ ከሰዓታት በኋላ መብረቅ ነጎድጓድ ይጥል ጀመረ። ህዝቡ ሁሉ ተጨነቀ። ካሁን ሞትን፣ ካሁን መብረቁ መታን እያሉ መጨነቅ ጀመሩ። ከዛን ሹፌሩን በጣም ተጨንቆ እየነዳ ሳለ ልክ ከአንድ ዛፍ 50 ጫማ ያለ ርቀት ሲደርስ ያን መኪና ያቆመውና እንዲህ ይላቸዋል፣ ይውላችሁ እስካሁን የምንሄደው መብረቅ ነጎድጓድ እያስጨነቀን ነው። ስለዚህ ከመሃላችን አንድ በዛ ሰው ምክንያት እየተሰቃየን ያለ ሰው አለ እና ያ ሰው ወጥቶ ከኛ ተለይቶ መትረፍ አለብን እኛ። ስለዚህ ምን ማድረግ አለብን? ሁላችሁም እየሄዳችሁ እዛ ጋር የሚገኘው ዛፍ እየነካችሁ መመለስ። ያን ዛፍ የሚነካ ሰው በዛው መብረቁ መቶት ይሞታል፣ እኛም በሰላም እንሄዳለን። ከኛ መካከል ንጹህ ያልሆነ ሰው ካለ ግፍ የሰራ ሰው ካለ ያንን ነገር ሲነካ ምን ይላል? ይሞታል። ስለዚህ ሁላችንም እንደዛ ማድረግ አለብን አሉ። ዛን ሹፌሩ ይህንን ሐሳብ ሰጠ። የመጀመሪያው ተሳፋሪ በጣም በብዙ ልመና በብዙ ጉትጎታ ያንን ዛፍ እንዲነካ ተለመነ። በመጨረሻ እሺ ያለና ወደዛ ዛፍ ሄደ። በጣም እየተጨነቀ ልቡ በጣም ተጨንቆ ሄዶ ያንን ዛፍ ነካ፣ በሰላም ተመለሰ። እዛ ልቡ ጮቤ ረገጠች፣ በጣም ደስ አለው። በደስታ ወደ መኪናው ተመለሰ ማለት ነው። እዛም በኋላ እንዲህ እያለ የመጨረሻው ተሳፋሪ ጋር ደረሰ። በቃ እሱ ነው እንግዲህ ሁላችንም ነክተን ተመልሰናል፣ ምንም አልሆንም። ስለዚህ እሱ ነው በደለኛው፣ እሱ ነው ኃጢያተኛው ብለው ምን አሉ? ፈረጁበት። እንደሚሞት እያወቁ እያዩት እንዲሞት ምን አሉት? ላኩት ማለት ነው። እሱም በጣም እየተጨነቀ ያንን ዛፍ ለመንካት ሄደ። ልክ ያንን ዛፍ እንደነካ ትልቅ ነገር ተከሰተ፣ የማይጠበቅ ነገር። ኃይለኛ ነጎድጓድ መጣ፣ ኃይለኛ መብረቅ ወረደ። እሱን ሳይሆን ማን ላይ ወረደ? መኪናው ሙሉ አውቶቡስ ላይ ወረደና ያሉት ሰዎች ሁሉ ምን አሉ? ሞቱ፣ አለቁ ማለት ነው። ስለዚህ ፍርድን የምናጓድል እኛ ንጹህ ሆነ ሰው ላይ የምንፈርድ ሰዎች መሆን የለብንም ማለት ነው ከዚህ ታሪክ የምንማረው። ስለዚህ እዛ ሁሉ ሰው ያሉት ስለዚህ ሰው ብለው ነው እስካሁን መብረቅ ሲስታቸው ነጎድጓድ ብልጭታ ሲያስጨንቃቸው እየተረፉ ሄዱት በዚህ ሰው ምክንያት ነው ማለት ነው። ስለዚህ ሰው ላይ የተሳሳተ ፍርድ መፍረድ እንደሌለብን፣ ፍርድ ማጓደል እንደሌለብን፣ ያንን ፍርድ ስንፈርድ ደግሞ ተጠንቀቀን እንደሆነ ያ ሰው በመኖሩ ነው እኛ ልንተርፍ የቻለው። የጻድቅ ሰው መኖር ለኛ ምንድነው? ለኃጢያተኞቹ ንጹሃንነት ወይም ደግሞ መዳንን ያመጣል ማለት ነው። በምሴተ ሐሙስ ላይ ሐዋርያት ጌታችን ኢየሱስ ክርስቶስ በተያዘ ጊዜ ምን አሉ? ተበታተኑ። በመጀመሪያ ጊዜ ግን እምነታቸውን ብዙ ጽኑ ባይሆንም ብንራብ ያበላናል፣ ብንጠማ ያጠጣናል፣ ብንታረዝ ያለብሰናል ብለው አምኖት ይከተሉት ነበር። ታምራት ያደርግልናል ብለው ግን ልክ ንጹህ ሰው ክርስቶስ ከነሱ ሲለይ ግን ረብሻ ተፈጠረ። ያኔ በከተማው እየተዘዋወሩ ቤተ መቅደስ የሚያዩት ህዝብ አብረው ጌታችን ጋር ሲያስተምር የሚሰሙት በእርሻ መካከል ገብተው እሸት የሚቀጥፉት ክርስቶስ በተያዘ ጊዜ ግን ከቤት አልወጡም። አንድ ሰው ቤት ውስጥ ቁጭ ብለው ተቆልፈው ቆዩ ለ3 ቀናት ያክል እስኪነሳ ድረስ። ስለዚህ አንድ ጻድቅ ሰው በመኖሩ በመካከላችን ለኛ ምንድነው? መዳንን ያመጣልናል ማለት ነው። ስለዚህ ያ ነጎድጓድ አብረን ያ ጻድቁ ሰው ያለን የምንፈተነው ፈተና ራሱ ለኛ ጽናት፣ ብርታት፣ መዳን ነው ማለት ነው። በመጽሐፍ ቅዱስ ላይ እነ አብርሃም፣ እነ ሎጥ፣ እነ ኖህ መመልከት እንችላለን። እነሱ በመኖራቸው ምናል ህዝብ ሲተርፍ ነበር። ግን እነሱ ከተለዩ በኋላ እግዚአብሔር እነሱን በወሰደ ጊዜ ምናል ህዝቡ ሁሉ አለቀ። ሰዶምና ገሞራ ያ ትልቅ ጥፋት ተከናወነ። በዘመናችን ታይቶ የማይታወቅ ከላይም ከስርም የሚልጥና የሚያገለባብጥ ንፍር ውሃ ወርዶ ምን አላቸው? አጠፋቸው። ጻድቅ ሰው መኖሩ ለኛ ምንድነው? ጥቅም ነው። መፍረድም የለብንም እኛ ንጹህ አይደለንምና። አንድ ታሪክ በስተመጨረሻ እንመልከትና እናበቃለን። አንድ መነኩሴ ነበር በገዳም ጸሎተኛ ማለት ነው። በጣም ጥሩ ጸሎት የሚያደርግ በጸሎት የሚተጋባት ነበር እና አንድ ወንድማቸው መነኩሴ በጣም በኃጢአት ተዘፍቆ ማህበረ መነኮሳት ሁሉ ይሰበሰቡና ምን ያደርጋሉ? በቃ ፍርድ ይገባልና ፍርድ እንስጥ ብለው አንተ አባታችን ፍረድ ብለው ይልኩበታል። ይህ መነኩሴ አልመጣም ብሎ ይቀራል። ከዛን ከብዙ ልመና በኋላ ለመምጣት ያስብና ያንን ነገር ይወስናል። ከዛም በኋላ ልክ ሲመጣ ግን ምን አደረገ?
በተቀደደ በቀዳዳ ከረጢት አሸዋ ይዞ ወደ እነሱ መጣ። ያ አሸዋ እየፈሰሰ እሱን ተሸክሙት ወደ ማህበረ መነኮሳቱ ይመጣል። ከዛ አባታችን ምን ነው ይሄን ተሸክመ መጣ አሉት። እኔማ ይሄን ተሸክሜ መጣሁት አሸዋው ሲፈስ አይታየኝም፣ የኔም ኃጢያት ሲፈስ ወደኋላ ሲቀር እንደዚህ አይታየኝም፣ ግን እኔ የወንድሜ ላይ ልፈርድ ምን አልኩኝ መጣሁኝ አለ። ከዛም ማህበረ መነኮሳቱ ሁሉ ይደነግጡና በቃ ያንን ሰው እኛ ልንፈርድ አይገባም፣ ነገሩን ሁሉ ለማን እንሰጣለን? ለእግዚአብሔር ነው። ቅድም ብለናል፣ ፍርድ ሁሉ ከማን ነው? ከእግዚአብሔር ዘንድ ነው ብለናል። ስለዚህ የሚፈርደው እግዚአብሔር ነው፣ ከእግዚአብሔር ዘንድ ነው መሆን ያለበት። ስለዚህ ወንድማችን ራስን ለካህን አሳይ፣ ንስሐ ግባ፣ ስጋው ደሙን ተቀበል፣ እግዚአብሔር ምን ይበል? ይቅር ይበልህ፣ ፍርድ ከሱ ዘንድ ነው ብለው ምን አሉ? ወሰኑ ማለት ነው። በመጽሐፍ ቅዱስ ላይ ማቴዎስ ወንጌል ምዕራፍ 7 ላይ ምን ይላል? በራስ አይን ያለውን ግንድ ሳታይ የወንድምን ጉድፍ ለምን ታያለህ ይላል። ስለዚህ በራሳችን ያለውን ችግር ሳናይ፣ በራሳችን ላይ ያለውን ኃጢያት ሳናይ ሰው ላይ መፍረድ ተገቢ እንዳልሆነ በዚህ አትፍረድ በሚለው በማቴዎስ ወንጌል ምዕራፍ 7 ከቁጥር 1 ላይ እንዳይፈረድባችሁ አትፍረዱ የሚለውን ሐሳብ ተመልክተናል። ሁላችንም እግዚአብሔር ኑኡ የሚለውን የአባቴ ብሩካን ዓለም ሳይፈጠር ያዘጋጀውላችሁን ርስት መንግስተ ሰማያት ምን በሉ ውረሱ የሚለውን ቃል መጋቢ እግዚአብሔር ይህንን እንዲያሰማን የእርሱ መልካም ፍቃድ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ